የሞባይል ስልክን በመጠቀም ገንዘብ መስራት ይቻላል የሚሉ ብዙ ዜናዎችን ብዙ ቪዲዮዎችን እያየን ነው። እውነት ነው። የሞባይል ስልክን ብቻ በመጠቀም ገንዘብ መስራት ይቻላል። እንዴት ከተባለ ባይ ዩዚንግ ዲጂታል ማርኬቲንግ ነው። ግን ያንን በዲጂታል ማርኬቲንግ እንዴት ገንዘብ መስራት ይቻላል የሚለውን ከማወቃችን በፊት ዲጂታል ማርኬቲንግ በራሱ ምንድን ነው፣ ምን አይነት ጽንሰ ሀሳቦችን የያዘን የሚለውን መረዳት ይጠበቅብናል ማለት ነው። በዛሬው ቪዲዮአችን ዲጂታል ማርኬቲንግ ምንድን ነው የሚለውን ዲፊኒሽን እናያለን። ትርጉሙን ካየን በኋላ እንዴት ዲጂታል ማርኬቲንግ ላይ የምንጠቀማቸው ቱሎች ምንድን ናቸው፣ ዲጂታል ማርኬቲንግስ ምን አይነት ሀሳብ ነው የያዘው የሚለውን ነገር እናወራለን ማለት ነው። ከዲፊኒሽን ስንጀምር ቀጥታ ዲፊኒሽኑ የሚሆነው ዲጂታል ማርኬቲንግ የሚለው ከፍሬዙ ነው የምንጀምረው። ዲጂታል ማርኬቲንግ የሚለው ምንድነው? ፍሬዝ ነው። ፍሬዝ ነው ማለት ሀረግ ነው። የዲጂታል እና የማርኬቲንግ ምንድነው? ውህድ የሆነ ፍሬዝ ነው። ዲጂታል የምንለው ነገር ባይ ዩዚንግ ኢንተርኔትን በመጠቀም ያለውን በይነ መረብ ነው የሚባለው በአማርኛ አይደል? በይነ መረብን በመጠቀም ፕሮዳክትን የተለያዩ ነገሮችን መስራት ነው። የማርኬቲንግ ስራዎችን ዲጂታሊ መስራት ነው። ግን አሁን ዲጂታል የሚለው ምንድነው? ኢንተርኔት ባይ ዩዚንግ ኢንተርኔት መረጃ ማስተላለፍ መለዋወጥ መቻል ምን እንለዋለን? ዲጂታላይዜሽን እንለዋለን ማለት ነው። ወይም ደግሞ ዲጂታል እንለዋለን። ማርኬቲንግ የምንለው ደግሞ ምንድነው? ከስተመር ሪሌሽንሺፕን መጠበቅ። ከስተመር ሪሌሽንሺፕን የምንጠብቀው እንዴት ነው ብለን ከማየታችን በፊት ማርኬቲንግ ኢዝ ኦል አባውት ዘ 4P's ይባላል። 4P የምንላቸው ምንድነው? ፕራይስ፣ ፕሌስ፣ ፕሮሞሽን እንዲሁም ደግሞ ምን ቀረ? ፕሮዳክት ቀረ ማለት ነው። ዋናው ነገር ፕሮዳክት ነው። ፕሮዳክት ሊኖረን ይገባል። ምንሸጠው ነገር እስክሪብቶ ከሆነ ይሄ ፕሮዳክታችን ነው። ምንሸጥበት ዋጋ ፕራይሱ ነው። ምንሸጥበት ቦታ ፕሌሱ ወይም ደግሞ ዲስትሪቢዩሽን ቻናሉ ነው ማለት ነው። ይህንን እስክሪብቶ እንደዚህ ጥሩ ነው፣ እንደዚህ መጥፎ ነው፣ ይሄ ፊቸሮች አሉት፣ ይሄ ሊሚቴሽን አለው፣ ግን ይሄን ብትገዛው ከዚህ ይሄን ቤኔፊት ታገኛለህ ስንል ደግሞ ምንድነው ቤኔፊቱን ምናምን እያስረዳን ስለሆነ ይሄ ምንድነው ፕሮሞሽን ነው ማለት ነው። ማርኬቲንግ የምንለው እነዚህን 4 ፒዎች የያዘ ነገር ነው። ከስተመር ሪሌሽንሺፕን መጠበቅ ቢውልድ ማድረግ መቻል ማርኬቲንግ ነው ማለት ነው። ከከስተመር ጋር ያለንን ሪሌሽንሺፕ መጠበቅ መቻል እና ለ4P's ለፕሮዳክት ነው 4P፣ ለሰርቪስ ሲሆን 7P ይሆናል። እነዚህን መጠበቅና ማስጠበቅ መቻል ምን እንለዋለን? ማርኬቲንግ እንለዋለን ማለት ነው። ይህንን የማርኬቲንግ ስራ ባይ ዩዚንግ ዲጂታል ፕላትፎርም መስራትና ማሰራት ስንችል ደግሞ ዲጂታል የሆነ ነገር ኢንተርኔትን በመጠቀም ወደ ኦንላይን ፕሬዘንስ ማምጣት መቻል ደግሞ ምን እንለዋለን? ዲጂታል ማርኬቲንግ። አብዛኛው ጊዜ አያለን ዲጂታል ማርኬቲንግን በጣም ተራራ አድርገው የሚያቀርቡ ሰዎችን አያለው። ዲጂታል ማርኬቲንግ እንደዛ አይደለም። ዲጂታል ማርኬቲንግ አንድ ሰው ቴሌግራም ቻናል ከፍቶ የሆነ ሾፕ ብሎ ለምሳሌ እኔ ምስጌ ሾፕ ብዬ ከፍቼ ቴሌግራም ቻናል ላይ ብሸጥ ያ ዲጂታል ማርኬቲንግ ነው። ምክንያቱም የማርኬቲንግ ስራን በዲጂታል ፕላትፎርም እየሰራው ነው። ብዙ ነገሮች አሉ። ዌብሳይት ላይ ያስፈልገው ይችላል። ወደ ኤአርፒ ሲስተም ይሄዳል። ከእንደገና ሰርች ኢንጂን ኦፕቲማይዜሽን ኤስኢኦ ላይ መስራትና ማሰራት ይጠበቅብናል። እንደዚህ አይነት ትልልቅ ሀሳቦችም አሉት። ግን እንደዚህ ደግሞ በትንንሽም መስራት ይቻላል ማለት ነው። ዲጂታል ማርኬቲንግ አንድ ሰው የማርኬቲንግ ስራን በዩዚንግ ኦንላይን ፕሬዘንስ ኑሮት በኦንላይን መስራት የሚችል ከሆነ ያ ዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ እንግዲህ በጣም አያሌ ጠቀሜታዎች አሉት። ከትራዲሽናል ማርኬቲንግ ዲጂታል ማርኬቲንግ የሚለየው ትራዲሽናል ማርኬቲንግ ዩኒ ዳይሬክሽናል ነው። ከአምራቹ ወይም ደግሞ ያን ፕሮዳክት ያን ሰርቪስ ከሚሰጠው ድርጅት ወይም ደግሞ ሰው ቀጥታ ወደ ከስተመሩ ነው የሚሄደው። ሲሆን ግን ዲጂታል ማርኬቲንግ ሲሆን ግን የአሁኑ ሞደርን ማርኬቲንግ ዲጂታል ማርኬቲንግ ሲሆን ግን ባይ ዳይሬክሽናል ኢንተራክሽን አላቸው። ይጻጻፋሉ፣ ኮሜንት ይባባላሉ፣ ሬት ይደራረጋሉ። የከስተመሩ ኢንፍሉዌንስ ቀላል የሚባል አይደለም ማለት ነው። ለዚህም ነው ዲጂታል ማርኬቲንግን በራሱ አንድ ደረጃ ከፍ ያደርገዋል ተብሎ የሚጠበቀው። ዲጂታል ማርኬቲንግ ላይ ብዙ ሰብኒሾች አሉት። ከነዛ መካከል አንደኛው ሶሻል ሚዲያ ማርኬቲንግ ነው። ሶሻል ሚዲያ ማርኬቲንግ የምንለው ሶሻል ሚዲያ ፕላትፎርሞች ቅድም ያልኳችሁ፣ አሁን ለምሳሌ አንድ ሰው ጃኬት ወይም ደግሞ ልብሶችን በቴሌግራም ቻናል መሸጥ ቢችል ያ ዲጂታል ማርኬቲንግ ነው ብያቸዋለሁ። ዋት ካይንድ ኦፍ ዲጂታል ማርኬቲንግ ከተባለ ግን ምን አይነት የዲጂታል ማርኬቲንግ አይነት ነው ከተባለ ግን ሶሻል ሚዲያ
ማርኬቲንግ ሶሻል ሚዲያ ማርኬቲንግ እንለዋለን ማለት ነው። ኤስኤስኤም ማለት ነው። ኤስኤምኤም እንለዋለን። ሶሻል ሚዲያ ማርኬቲንግ እንለዋለን። ሶሻል ሚዲያ ማርኬቲንግ ማለት ዲጂታል ማርኬቲንግ ታይፕ ነው። ግን እዚህ ጋር የምትጠቀሙት ምንድነው? ሶሻል ሚዲያዎች ነው። ሶሻል ሚዲያዎች ሲባል ምን አለ? ቴሌግራም አለ፣ ፌስቡክ አለ፣ ኢንስታግራም አለ፣ ሊንክዲን አለ፣ ቲክቶክ አለ፣ ትዊተር አለ። እነዚህን እንዳለ ሶሻል ሚዲያዎች በመጠቀም ምንን መስራት? የማርኬቲንግ ስራን መስራት፣ ፕሮዳክትን አውጥቶ መሸጥ፣ ፕሮዳክትን አውጥቶ ማስተዋወቅ፣ አጠቃላይ የማርኬቲንግ ስራዎችን መስራት ምን እንለዋለን? ሶሻል ሚዲያ ማርኬቲንግ። ሶሻል ሚዲያ ማርኬቲንግ ደግሞ በራሱ የዲጂታል ማርኬቲንግ ብራንች ነው። እንደዛ አይነት ስራ የሚሰራ ሰው ምንድነው እንለዋለን? ዲጂታል ማርኬተር ነው እንላለን። ምክንያቱም ሱቁ ያለው በአካል ሂዳችሁ መርካቶ ላይ አይደለም። ሱቁ ያለው ኦንላይን ላይ ነው። የሚሸጠው ፕሌሱ የት ነው? ኦንላይን ነው። ፕራይስ የሚያወጣው ፕራይሱን የሚለጥፈው ምንድነው? ኦንላይን ነው። እንደገና ደግሞ የምትገዙት የምትሸጡት ትራንዛክሽኑን በኦንላይን ከሆነ ያ ዲጂታል ማርኬቲንግ እንለዋለን። ዲጂታል ማርኬቲንግ ደግሞ ከትራንዛክሽን አንጻር ከዲግሪው አንጻር በሶስት ይከፈላል። አሁን ኖርማል ማርኬቲንግ ከዲግሪ ሞባይል ባንኪንግ መጠቀም አጠቃላይ ዲጂታል ፕላትፎርምን ከመጠቀም አንጻር በሶስት ይከፈላል። ትራዲሽናል ማርኬቲንግ የምንለው እኔ ቀጥታ ቡቲክ ሄጄ ጫማ ይቼ አገላብጬ ያንን ጫማ ገዝቼ ብር በካሽ ተሰጠው፣ በካሽ ኤቭሪቲንግ በካሽ ነው። ኤቭሪቲንግ ፊዚካል ከሆነ ምን እንለዋለን? ትራዲሽናል ነው። ፒውር ዲጂታል ማርኬቲንግ የሚባል። ፒውር ዲጂታል ማርኬቲንግ ማለት ከአሊባባ ላይ፣ ከአሊ ኤክስፕረስ ላይ፣ ከኢቤ ላይ እቃ ስገዛ ያ ምንድነው? ፒውር ዲጂታል ማርኬቲንግ ነው። እቃውን ያየሁት የት ነው? ኢንተርኔት ላይ ነው። ዋጋውን ያየሁት የት ነው? ኢንተርኔት ላይ ነው። የከፈልኩት በምንድን ነው? በማስተር ካርድ ነው። እቃው ዴሊቨር ተደረገልኝ፣ መጣ ቤቴ። ከዛ በኋላ ያ ምን እንለዋለን? ይሄ ፒውር ዲጂታል ማርኬቲንግ ነው። ምንም አይነት የፊዚካል የሆነ ነገር አልገባበትም ማለት ነው። ትራንዛክሽኑን በካርድ ነው የተደረገው። ኤቭሪቲንግ በምንድን ነው? በዲጂታሊ ነው የተደረገው ማለት ነው። ፓርሻል የሚባል ነገር ደግሞ አለ። ፓርሻል ማለት እኔ አሁን ጫማ ቤቴ ቁጭ ብዬ ከምገዛበት ከደንበኞቼ ቴሌግራም ቻናላቸውን አየው፣ ጫማ መረጥኩ፣ የትኛውን ጫማ መግዛት እንደምፈልግ መረጥኩ። ከዛ በኋላ ያንን ጫማ ለመግዛት ወደ ስቶራቸው ሄድኩኝ ማለት ነው። በአካል ሄድኩኝ። ከዛ አገላብጬ አየሁት። ከዛ በቃ ይሄኛውን ጫማ ወድጄዋለሁ ብዬ በሞባይል ባንኪንግ ከፈልኩ። ይሄ ምን እንለዋለን? ፓርሻል ዲጂታል ማርኬቲንግ እንለዋለን ማለት ነው። ይሄ ከምን አንጻር ነው? ከዲጂታል ፕላትፎርምን ከመጠቀም ዲግሪ አንጻር ነው በሶስት የተከፈለው። ትራዲሽናሉ ላይ ምንም እንትና የለውም፣ ምንም አይነት ዲጂታል የሆነ ነገር የለውም። ፓርሻሉ ላይ ሃፍሊ በግማሽ ሁኔታ በተወሰነ መልኩ ዲጂታል ፕላትፎርምን ተጠቅመናል። እዛኛው ላይ ግን ፒውር ዲጂታል ማርኬቲንግ ላይ ሙሉ በሙሉ ዲጂታል ማርኬቲንግን ተጠቅመናል ብለን መክፈል እንችላለን። እንዳልኳችሁ ነው ሶሻል ሚዲያ ማርኬቲንግ ውስጥ ነው የሚገባው። ሶሻል ሚዲያ ማርኬቲንግ በራሱ ደግሞ ታይፕ ኦፍ ዲጂታል ማርኬቲንግ ነው ማለት ነው። ሌላው ደግሞ ዌብሳይቶች፣ በፊት ላይ ዌብሳይት www ከተፈጠረ ከኢንተርኔት ከተፈጠረ በኋላ www የሚለው ነገር ተፈጠረ። ከዛ በኋላ ድርጅቶች ዌብሳይት ማሰራት ጀመሩ። ከዛ አንደኛው ድርጅት ከአንደኛው ድርጅት ቀድሞ እንዲታይ ደግሞ ሰርች ኢንጂን ኦፕቲማይዜሽን መስራት ተጀመረ እና ብዙ አይነት ሶፍትዌሮች አሉ እንደዚህ ቀድሞ እንዲታይ የሚያደርጉ ማለት ነው። እና ዲጂታል ማርኬቲንግ እጅግ በጣም ጥልቅ የሆነ ሀሳብ ነው። ዛሬ ጀስት እንደ ኢንትሮዳክሽን ነው ይዤላቸው የመጣሁት እና ከትርጉም አንጻር ይሄን ይመስላል ዲጂታል ማርኬቲንግ። እና ዲጂታል ማርኬቲንግን ለመስራት ስፔሻሊ ሶሻል ሚዲያ ማርኬቲንግ ላይ ነው ትኩረት እያደረግኩ ያለሁት። ሶሻል ሚዲያ ማርኬቲንግን ለመስራት ምን አይነት ቱሎች ያስፈልጋሉ ነው። አንደኛ ሶሻል ሚዲያ ላይ ይዤ የምወጣው ምንድን ነው? ሶሻል ሚዲያ ላይ ይዤ የምወጣው ፕሮዳክቱን፣ ፊዚካል ፕሮዳክቱን እንደዚህ የሚታየውን አይደለም ይዤ የምወጣው፣ ኢሜጁን ይዤ የምወጣው። ኢሜጁን ይዤ ስወጣ ምን ያስፈልገኛል? ይሄ ኢሜጅ በአግባቡ ፎቶ መነሳት አለበት። ፎቶ ለማንሳት ካሜራ ወይም ደግሞ ምን ያስፈልገኛል? ስልክ ያስፈልገኛል ማለት ነው። ይሄኛውን ኢሜጁን ካነሳው በኋላ ደግሞ ቀጥታ ፖስት አላደርገው። ምን አደርገዋለሁ? ኤዲት አደርገዋለሁ። ኤዲት ለማድረግ ደግሞ ምን ያስፈልጋል? ሲምፕል የሆኑ ኤዲቲንግ ቱሎች፣ ለምሳሌ ካንቫ ፍሪ ነው። በካንቫ ኤዲት ላደርግ እችላለሁ ማለት ነው። ከዛ በኋላ ፖስት ለማድረግ ሶሻል ሚዲያ መምረጥ፣ የትኛው ሶሻል ሚዲያ ላይ ያለው ሰው ነው ለእኔ ታርጌት ማርኬት የሚለውን ነገር መለየት። ለምሳሌ በእድሜ እንኳን ብናየው አሁን ኢትዮጵያ ውስጥ አብዛኛው ወጣቱ የሚጠቀመው ኢንስታግራም ነው። ወጣት ታርጌት የማድረግ ከሆነ ኢንስታግራም ላይ፣ ጎልመስ ያለው ሰው ደግሞ ፌስቡክ ላይ ነው ያለው። ቲክቶክ ላይ በሁለቱም በተመጣጠነ ሁኔታ አለ እና ኦዲየንስ ያለው የት ላይ ነው የሚለውን መለየት፣ ከዛ እዛ ላይ ፖስት ማድረግ ማለት ነው።
ፖስት የምናደርገው አንደኛው ኤዲቲንግ ቱል ምንድነው? ካንቫ ነው። ቪዲዮ ከሆነ ደግሞ ካፕከት እንጠቀማለን። ካፕከት በጣም ሲምፕል ነው። በጣም በቀላሉ ቪዲዮ ሹት ካደረግን በኋላ ኤዲት ለማድረግ እንጠቀምበታለን። በካንቫ በካፕከት ቪዲዮአችንን ኤዲት አድርገን ቲክቶክ ላይ ፖስት እናደርጋለን ማለት ነው። እነዚህን ቱሎች እንጠቀማለን። ካንቫ እንጠቀማለን፣ ካፕከት እንጠቀማለን፣ እንደገና ደግሞ ኤአይዎችን እንጠቀማለን። ኤአይ በዚህ ሰዓት በጣም ፓወርፉል የሆኑ ኤአይዎች አሉ። ለምሳሌ እኔ ጄሚናይ እጠቀማለሁ፣ ጎርክ እጠቀማለሁ፣ አስዩዥዋል፣ ቻት ጂፒቲ፣ ዲፕሲክ እነዚህ አይነት ነገሮችን እጠቀማለሁ ማለት ነው። አይዘር ለቴክስት ማለት ቴክስት ለመጻፍ እጠቀምበታለሁ። እንደገና ደግሞ ኢሜጅ ጀነሬት ለማድረግ እጠቀምበታለሁ። መረጃ ለማግኘት እጠቀምበታለሁ በደንብ ምን አይነት ሁኔታ ላይ እንዳለ። እንደገና ደግሞ ያለውን ፉክክር ለማየት ደግሞ ጉግል አናሊቲክስን ደግሞ ትታዩታላችሁ፣ ትጠቀሙበታላችሁ። የትኛው ፕላትፎርም የትኛው ዜናዎችን ለማየት ማለት ነው። እንደዚህ አይነት ፕላትፎርሞችን በመጠቀም ዲጂታል ማርኬቲንጋችንን ማቀላጠፍ እንችላለን። ደስ የሚለው በጣም ብዙ ኤአይዎች ስላሉ ብዙ ነገሮች ቀላል ነው። ኤአይን በራሱ መጠቀምና መጠየቅ መቻል በራሱ ፕሮምፕት መጻፍ መቻል በራሱ አንድ ራሱን የቻለ ኮርስ ነው። ፕሮምፕት ኢንጂነሪንግ ነው። ገብታችኋል? አንድ የምትፈልጉትን ነገር እንዴት ጀነሬት አድርጋችሁ ታመጣላችሁ የሚለውን ነገር ማወቅ በራሱ አንድ ሌላ ራሱን የቻለ ሳይንስ ስለሆነ እሱም በሌላ ቪዲዮ መጣበታለሁ። እነዚህን ቱሎች በመጠቀም ከፈለጋችሁ ካንቫ እንዴት መጠቀም እንዳለብን ምናምን እሱንም ቱቶሪያል ሰራላችሁ እችላለሁ። ካፕከትን እንዴት ኤዲት ማድረግ እንዳለብን እሱንም ቱቶሪያል ሰራላችኋለሁ። እንዴት ኤአይ መጠቀም እችላለሁ የሚለውንም እሱንም ቱቶሪያል ሰራላችኋለሁ ማለት ነው። እነዚህን ቱሎች በመጠቀም ዲጂታል ማርኬተር መሆን ትችላላችሁ። ዲጂታሊ አንድም ፕሮዳክት ወይም ሰርቪስ አውጥታችሁ መሸጥ ትችላላችሁ ማለት ነው። ዲጂታል ማርኬተር መሆን ይቻላል እና በዚህ ስልክ ብቻም ደግሞ ገንዘብ ማግኘት ይቻላል። አሁን ለምሳሌ የአንድ ድርጅትን ፕሮዳክት ወይም ሰርቪስ የምታስተዋውቁ ከሆነ ያንን ፕሮዳክት ወይም ደግሞ ያንን ሰርቪስ ስታስተዋውቁ የምታደርጉት ምንድነው? ሲምፕሊ ስልካችሁን ነው የምትጠቀሙት። ስልካችሁን ተጠቅማችሁ ወዴት ምንድነው የምታደርጉት? ሶሻል ሚዲያዎቹ አሉ። ሶሻል ሚዲያዎቹ ፍሪ ናቸው። እነሱ ላይ ፖስት ታደርጋላችሁ። ከዛ በኋላ ድርጅቱ ጋር ዲል ይኖራቸዋል። ከፈለጋችሁ በቪው ልታደርጉ ትችላላችሁ። አይ በቪው አይደለም በቃ ቋሚ ነው ካለ ደግሞ ድርጅቱ በቋሚ ተቀጥራችሁ ልትሰሩ ትችላላችሁ ማለት ነው። እዛ ላይ ፕሮሞሽን እየሰራችሁለት ነው፣ የማርኬቲንግ ስራ እየሰራችሁለት ነው። ከዛ ከፍ ሲል ደግሞ ትንሽ ደግሞ እውቀትን እያገኛችሁና ልምድ እያገኛችሁ ስትመጡ ምን አይነት ስራ ውስጥ መግባት ትችላላችሁ? ፌስቡክ አድ ልትሰሩ ትችላላችሁ ማለት ነው። ፌስቡክ አድም እንዴት እንደሚሰራ አሳያችኋለሁ። ፍላጎቱና ኢንተረስቱ ካላችሁ ፌስቡክ አድ ደግሞ ይሰራል። እሱም ራሱን የቻለ ነገር ነው። የፕሮዳክቱን ሰርቪሱን ባዩዚንግ ፌስቡክ አድ የሚባል ነገር አለ። በሱ ለታርጌት ላደረጋችሁት ፎር ታርጌት ከስተመር ነው፣ ለማሱ አይደለም። ለታርጌት ከስተመሩ እንዴት አድርጋችሁ ማድረስ ትችላላችሁ? እንዲመጣለት ያ ሰውዬ ጋር እንዲሄድ ፌስቡክ አድ ይሰራል ማለት ነው። ይሄኛውም ሶሻል ሚዲያ ማርኬቲንግ ነው። ሶሻል ሚዲያ ማርኬቲንግ ደግሞ ዲጂታል ማርኬቲንግ ታይፕ ነው ማለት ነው። ሶሻል ሚዲያ ማርኬቲንግ ውስጥ ደግሞ ምን አለ? ኮንተንት ማርኬቲንግ የሚባል አለ። ኮንተንት እንደዚህ ፕሮዲውስ እያደረጉ የሚሸጡ ልጆች ናቸው። ግን እነዚህ በአጠቃላይ አንድ አምብሬላ የሆነ ተርም አለ። የአምብሬላ ተርም ምን እንለዋለን? ዲጂታል ማርኬቲንግ እንለዋለን ማለት ነው። እኔ አንደኛው የተማርኩት ማርኬቲንግ ማኔጅመንት ነው እየተማርኩ ያለሁት። አሁን በዚህ ዓመት ሰኔ ላይ ጨርሳለሁ። አዲስ አበባ ዩኒቨርሲቲ ማርኬቲንግ ማኔጅመንትን ማጠናው ማለት ነው። አንደኛው ኮምፒውተር ሳይንስ ነው በቅርብ ጊዜ ጨረስኩ። ዲጂታሊ እንዴት የማርኬቲንግ ስራዎችን መስራት ይቻላል የሚለው ላይ ማቀውንና የተማርኩትን ነገር ነው እያካፈልኳቸው ያለሁት። ስለዚህ ዲጂታል ማርኬቲንግ ይሄንን ይመስላል። እኔ ዲጂታል ማርኬቲንግ ኦንላይን ላይ አውጥቶ መሸጥ ነው ሲባል ኦኬ እንደዚህ ነው እንዴ ብዬ ደንግጫለሁ ለመጀመሪያ ጊዜ። ግን ኤኒቲንግ ኢንተርኔትን በመጠቀም አውጥቶ መሸጥ ዲጂታል ማርኬቲንግ ነው ብሎናል ዶክተራችን እና ቼክ ሳደርገውም እንደዛ ነው። ኢኮሜርስ፣ ዲጂታል ማርኬቲንግ ተመሳሳይ ወርዶች ናቸው፣ ተመሳሳይ ሀሳብ ነው የያዙት። የሽያጭ ስራን በኢንተርኔት ስሩ ኢንተርኔት መስራት ዲጂታል ማርኬቲንግ እንለዋለን። ከዛ ውስጥ ኢሜል ማርኬቲንግ አለ፣ ኮንተንት ማርኬቲንግ አለ፣ ሶሻል ሚዲያ ማርኬቲንግ አለ እና እነዚህም ደግሞ ፓርት ኦፍ ዲጂታል ማርኬቲንግ ናቸው። ዲጂታል ማርኬቲንግ አምብሬላ ተርም ስለሆነ እናንተም ዲጂታል ማርኬቲንግ መሆን ትችላላችሁ።
ዲጂታል ማርኬተርም ለመሆን ያን ያህል ውስብስብ የሆነ ነገር ውስጥ መግባት አይጠበቅባችሁም ማለት ነው። ትንሽ ዲጂታል ሊትሬሲ ማለት ይሄ የዲጂታል ፕላትፎርሞችን እንዴት አድርጌ መጠቀም እችላለሁ እና እንዴት አድርጌ መተግበር እችላለሁ የሚለው እውቀት ያለው ሰው መጠቀም ይችላል፣ ፍሪሊ መጠቀም ይችላል። ሶ ያን ያህል የሚከብድ ነገር የለውም። እና ቀጣይ ላይ ምን ልስራላችሁ፣ ምን አይነት ሀሳብ ይዤላችሁ ልምጣ? አሁን ዲጂታል ማርኬቲንግን በደንብ ሳሰው አይተነዋል። ሶ አሁን ስፔሲፊካሊ እኔ ፕሮፌሽኔ እንዲሆን እፈልጋለሁ፣ ኮንተንት ማርኬቲንግ ላይ ኮንተንት እየሰራው መሸጥ እፈልጋለሁ የምትሉ ከሆነ ኮንተንት ማርኬቲንግ፣ ሶሻል ሚዲያ ማርኬቲንግ ላይ ስፔሻላይዝ ማድረግ እፈልጋለሁ፣ ከሶሻል ሚዲያ ማርኬቲንግ ላይ ፌስቡክ አድን በደንብ አድርጌ መስራት እፈልጋለሁ እና ፌስቡክ አድ ኤጀንሲ በመሆን ገንዘብ መስራት እፈልጋለሁ የምትሉም ከሆነ እሱም ላይ እነግራችኋለሁ። ፍሪሊ ነው እነግራችሁ። እንደገና ደግሞ ዌብሳይት ዴቨሎፕ በማድረግ ዌብ በመስራት ደግሞ እንትን ማለት ዲጂታል ወርልዱን ተቀላቅዬ ዲጂታል ማርኬቲንግ መስራት እፈልጋለሁ፣ ኤስኢኦ መስራት እፈልጋለሁ የምትሉም ከሆነ ከነዚህ ሀሳቦች ውስጥ አንዱን ንገሩኝ፣ እየሰራሁላችሁ እመጣለሁ ማለት ነው። የዛሬው ሀሳባችን ዲጂታል ማርኬቲንግ ምንድን ነው፣ ዲጂታል ማርኬቲንግን ለመስራት የምንጠቀምባቸው ቱሎች ምንድን ናቸው የሚለውን አይተናል። እንዳልኳችሁ ገንዘብ መስራት ቀላል ነው። እነዚህ ስኪል ያለው ሰው ተቀጥሮ መስራት ይችላል፣ ፍሪላንስ መስራት ይችላል፣ አፕወርክ ላይ ራሱን አውጥቶ መሸጥ ይችላል ማለት ነው። አፕወርክ ላይ ራሳችሁንም እንዴት አውጥታችሁ መሸጥ እንዳለባችሁ፣ ሊንክዲን ራሱ በጣም ብዙ ስራ የሚገኝበት ነው፣ የፕሮፌሽናሎች መንደር ነው እና እዛም ላይ እንዴት መስራት እንዳለባችሁ ማወቅ የምትፈልጉ ከሆነ አስከሚ ኮሜንት ላይ ጻፉልኝ፣ እነግራችኋለሁ ማለት ነው። እና የዩቲዩብ አናላይቲክስ እንደሚያሳየው አብዛኛው ሰው ይህንን ቻናል ሰብስክራይብ ሳያደርግ ነው ይህንን ቪዲዮ የሚያየው እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች ይጠቅማል ብላችሁ የምታስቡ ከሆነ ሼር አድርጉት። ምስጋናው አስራት ነበርኩኝ እስከዚህ ሰዓት ድረስ አበሬያችሁ የቆየሁት። አመሰግናለሁ።